ሰላም። ኩላሊታችሁን ሳታውቁ እየተጎዳ ሊሆን ይችላል። ከዚህ በታች የሚነግራችሁን 12 ነገሮች በትክክል ማድረግ ከቻላችሁ ኩላሊታችሁን ጤና መጠበቅ ትችላላችሁ። የመጀመሪያው ማድረግ ያለባችሁ ጥንቃቄ የደም ግፊትን መለካትና ግፊት ያላቸው ሰዎች የደም ግፊት በደንብ መድኃኒት ወስዶ መቆጣጠር ያስፈልጋል። ሁለተኛ ስኳር ያላቸው ሰዎች የሌላቸውም ሰዎች መመርመር አለባቸው። ስኳር ያላቸው ሰዎች ደግሞ የስኳር መድኃኒት በትክክል በመውሰድ መቆጣጠር ያስፈልጋል። የስኳር መጠንን መቆጣጠር ያስፈልጋል። ሶስተኛ የኩላሊታችሁ ጤንነት ማድረግ ያለባችሁ ፈሳሽ አብዝቶ መውሰድ። ፈሳሽ ስንል ውሃ ሊሆን ይችላል። ማንኛውም ጤነኛ ፈሳሽ አብዝቶ በመውሰድ የኩላሊትን ጤንነት መጠበቅ ይቻላል። አራተኛ ጤናማ ምግብ በመመገብ። ጤናማ ምግብ ስንል ለኩላሊት ጤንነት ጥሩ የሆኑ ምግቦችን መመገብ። ጨው የበዛበት፣ ስኳር የበዛበት፣ ከፋብሪካ የወጡ ምግቦች፣ እነዚህ ምግቦች በብዛት ለኩላሊት ጤና ጥሩ አይደለም። ስለዚህ በተፈጥሮ ከአካባቢያችሁ ከጓሮ የምታገኟቸው አትክልት፣ ፍራፍሬ፣ ፋይበር የበዛባቸው ምግቦች አዘውትራችሁ ከበላችሁ እነዚህ ጤነኛ ምግቦች ናቸው። ስለዚህ ለኩላሊታችሁ ጤንነት ስኳር፣ ጨው፣ የፋብሪካ ምግብ እንዳይበዛ መጠንቀቅ ያስፈልጋቸዋል። ሌላኛው አምስተኛው መጠንቀቅ ያለባችሁ ኪሎአችሁ ነው። በተለይ ወፍራም ለሆኑ ሰዎች ነው። ይሄኛው ወፍራም ለሆኑ ኦቤሲቲ ኦቨርዌይት የምንለው ደረጃ ላይ ኪሎአቸው የደረሱ ሰዎች ኪሎ መቀነስ ያስፈልጋቸዋል። ምክንያቱም ኪሎ በበዛ ቁጥር ተጓዳኝ ብዙ ችግሮችን ይዞ ይመጣል። መጨረሻ ላይ ኩላሊትን ሄዶ ይጎዳል። ስድስተኛ ለኩላሊታችሁ ጤንነት የሚያስፈልጋችሁ ስፖርታዊ እንቅስቃሴዎችን ማድረግ። ስፖርት ለኩላሊት ጤንነት ብቻ ሳይሆን ለኩላሊት ጤንነት ወሳኝ ነው። ከግፊት ይከላከለናል፣ ወሳኝ ነው። ከስኳር ይከላከለናል፣ ወሳኝ ነው። ከልብና ከደም ቧንቧ በሽታዎች ይከላከለናል፣ ወሳኝ ነው። ስለዚህ ስፖርታዊ እንቅስቃሴዎችን በማድረግ ለኩላሊታችሁ ጤንነት ዘብ መቆም ያስፈልጋችኋል። ሰባተኛ መጠንቀቅ ያለባችሁ ሲጋራን አለማጨስ። ሲጋራ የምታጨሱ ከሆነ ማቆም። ሲጋራ ለማጨስ እየሞከራችሁ ከነበረም ሲጋራ ማቆም ያስፈልጋችኋል። ሰባተኛ በጣም ወሳኝ ለኩላሊታችሁ ሰባተኛ ወሳኙ ነገር አልኮል አዘውትራችሁ አለመጠጣት። ከተቻለም ሙሉ በሙሉ አልኮል ባትጠጡ ይመከራል። ስምንተኛና በጣም ወሳኝ ነገሩ ለኩላሊት ጤንነታችሁ መድኃኒቶች በተለይ ማስታገሻ ተብሎ በየሰፈሩ የሚሰጡ መድኃኒቶች በተለይ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው መድኃኒቶች በየሰፈር እንደ ዳይክሎፌናክ፣ አይቡፕሮፌን የሚባሉ መድኃኒቶች በየቦታ በተለይ አንዳንድ ሰዎች ክሊኒክ እየገቡ ሁሌ በየቀን በየሳምንት የሚወጉ ሰዎች አሉ። እነዚህ መድኃኒቶች ኩላሊት ላይ ያላቸው ተጽዕኖ በጣም ከፍተኛ ነው እና መጨረሻ ላይ ሄዶ ኩላሊት ስራ እስከሚያቆም ድረስ ሊጎዱት ይችላሉ። ስለዚህ በየሰፈር የምትወስዱትን ማስታገሻዎች መጠንቀቅ ያስፈልጋቸዋል። አስረኛው በጣም ወሳኝ ለኩላሊታችሁ ጥንቃቄ ማድረግ ያለባችሁ ማንኛውም አይነት ኢንፌክሽን ሲኖር መታከም ነው በጊዜው። ኢንፌክሽን ሄዶ ኩላሊት ላይ ችግር የማምጣት እድል ከፍተኛ ነው። የትም ቦታ የሰውነት ክፍል ላይ ኢንፌክሽን ካለ ቅድሚያ በመታከም የኩላሊታችሁን ጤንነት መጠበቅ ያስፈልጋችኋል። 11ኛው በጣም ወሳኝ ነገር ለጤንነታችሁ ሄልዝ ቼክአፕ የምንለው በአመት አንድ ሊሆን ይችላል። አልፎ አልፎ ጊዜ ሲኖራችሁ አጠቃላይ ሄልዝ ቼክአፕ እንድታደርጉት በጣም ጥሩ ነው። ምክንያቱም በዛው ደም ግፊት፣ ስኳር መጠናችሁን፣ ቦዲ ማስ ኢንዴክስ ወይም የውፍረት መጠናችሁን፣ ኮሌስትሮል እነዚህ ነገሮች ጀነራል ቼክአፕ የምንለው ቢያንስ አልፎ ቼክ ብትደረጉ ለጤንነታችሁ ለኩላሊታችሁ ጤንነት በጣም ወሳኝ ነው። 12ኛውና የመጨረሻው በጣም ወሳኝ ለኩላሊታችሁ ጤንነት በተለይ እኛ ሀገር በጣም የተለመደው በባህላዊ ሐኪሞች የሚሰጥ መድኃኒት ነው። ባህላዊ ሕክምና ብዙ ማህበረሰባችን ብዙ ጠቅሞናል፣ እንዲሁም ብዙ ጎድቶናል። ስለዚህ ባህላዊ መድኃኒቶችን አለመዳፈር ያስፈልጋል። ምክንያቱም መጠናቸው አይታወቅም፣ ዶዛቸው አይታወቅም። ኩላሊታችሁ ላይ እንዲሁ ደግሞ ጉበታችሁ ላይ የሚያመጡት ተጽዕኖ በጣም ከፍተኛ ሊሆን ስለሚችል የባህላዊ መድኃኒቶችን ከመውሰድ ብትቆጠቡ ለኩላሊታችሁ ደህንነት በጣም ጥሩ ፕራክቲስ ነው የሚሆነው።
እና እነዚህ 12 ነገሮችን ለኩላሊታችሁ ጤንነት በመጠበቅ ለራሳችሁ ጤና ዘብ መቆም ያስፈልጋችኋል። ጤና ይስጥልኝ። አመሰግናለሁ።